ድሮ የሆነ መጽሐፍ የኤፌሶን መጽሐፍን ሳጠና የኤፌሶን መጽሐፍ ማብራሪያ ላይ መግቢያ ላይ የተጻፈ አንድ ጽሑፍ አየሁ። ምን የሚል አንድ ሰው በመርከብ ለመሄድ ትኬትን ቆርጦ ወደ መርከቡ ሄደ። የመርከቡ ጉዞ ደግሞ 3 ወር ይፈጃል እና ሲሄድ ይህ ሰውዬ ሻንጣውን፣ ትኬቱን፣ ሁሉ ነገር ይዞ ነው የገባው። አብሮ ደግሞ ምን ይዞ ገባ? በእኛ አገልግል የምንለው ምግብ ለመንገዴ የሚበቃኝ ብሎ ምግብና አንዳንድ ነገር የሚጠጣ ነገር ይዞ ወደ መርከቡ እንደገባ ያ መጽሐፍ ይናገራል። እና ቀን ቀን ቤቱ እዛው ማነው መርከብ ውስጥ ያለ የራሱ የያዘው ክፍል ውስጥ መኝታ ክፍል ውስጥ ይውላል። አንዳንድ ዝናና ብሎ ወጥቶ በመስኮት ያይና ንፋሱን፣ ውሃውን አይቶ ባህሩን አይቶ ተመልሶ ይገባል። አንዳንድ ደግሞ ማታ ማታ ልይ ብሎ ሲወጣ በዛ በመርከብ ያሉ ሰዎች ውድ ውድ የሚባሉ ምግቦችን እየበሉ እየጠጡ ይላል። ሳምንት አያቸው፣ 2 ሳምንት ሆነ፣ 1 ወር ሆነ። ከዛ በኋላ ግን እንዴት አድርጎ ገንዘቡ ይበቃቸዋል የሚል ጥያቄ ሁሌ ይመጣል። ይፈልጋል፣ ግን ደግሞ ሊሚት የሚያደርገው አቅም ገንዘቡ ነው እና እያለ እንደምንም ብሎ አሉ 89ኛው ቀን ወይንም ለ3 ወር 1 ቀን ሲቀረው ተከታታይ እንደዛ ሲሆን የምታየው አንድ ሴት ትመጣና ለምንድን ነው የማትመጣው? እኛ ስንበላ፣ እኛ ስንጠጣ፣ እኛ የምንፈልገው ነገር ስናደርግ አንተ ግን አታደርግም። ለምንድን ነው ሲሉት ብር የለም ስለሌለኝ አልችልም ሲላት እንዴ አለችው። የምንበላው፣ የምንጠጣው፣ የምንዝናናበት እነዚህ ሁሉ ወጪዎች እኮ ከኪሳችን አውጥተን አይደለም። አንዴ ለትኬቱ ስትከፍል ትኬት ውስጥ የተያያዘ ፓኬጅ ነው አለችው። ተረፈደ ገባው እና ያለፉትን 89 ቀን በአንዴ አይበላም፣ በአንዴ አይጠጣም፣ በአንዴ አይዝናናም። አዝኖ ከወደቡ ደርሰው ወረዱ ይላል ያ መጽሐፍ። ይሄንን ከምን ጋር አገናኘው መሰለህ? በእግዚአብሔር ቤትም ድነናል ብለው የሚያስቡ ብዙ ክርስቲያኖች የተሰጣቸውን አያውቁም፣ ያሉበትንም ኪዳን አይረዱም። ኖርማል ሆኖ ነው የሚኖሩት። የገባቸው ቀን ግን የበራላቸው ቀን ግን ወደዚህ ክብር የገቡ ቀን ግን እንደተጻፈላቸው መኖር ይጀምራል። እስኪ አሜን በሉ። አሜን በሉ። ኢየሱስ ጌታ ነው። ጸሎት ይሄ ነው። ጳውሎስ እንዳለ ለራሴ ለማገልገል ነው። እግዚአብሔር ረድቶኝ ስጸልይ ገብቶናል ወይ? እግዚአብሔር ያበራል። ጳውሎስ እንዳለ ምጥ ይዞኛል። ለምን? እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጣችሁ። እኔ የገባኝ እንደው ትንሽ እንኳን ቢገባችሁ። አሜን። ለምን መሰላችሁ? ክርስትና ማለት እግዚአብሔር ምንድን ነው ይላል? አምላክ ለእኛ ምን አለልን? መገለጥ ነው ክርስትና። እስኪ አሜን በሉ። ክርስትና መገለጥ ነው። እንደነ ስምዖን ያሉ ሰዎች፣ እንደነ ሐና ያሉ ሰዎች ገና በልጅነቱ ኢየሱስ ተወልዶ ገና በወራት ዕድሜ ይዘውት ባሪያም በሰላም አሰናብተው ሲሉ እያዳነ እየፈወሰ እኔ የእግዚአብሔር ልጅ ነኝ እያለ ደግሞ የሚሰቅሉ ነበሩ። አይገርምም? በሁለቱ መሀል ያለው ልዩነት